ለተጨነቁ ደራሽ የዋህ ለሰው አዛኝ ረዳኢ ምንዱባን ለችግረኞች ረዳት የባህራንን የሞት ደብዳቤ የለወጠ የአፎምያ ረዳት ሰይጣን ባስጨነቃት ጊዜ ፈጥኖ ደርሶ ያዳናት ሊቀ መላእክት ቅዱስ ሚካኤል ሰኔ 12 ለምን ይከበራል? ሰኔ 12 ቀን የከበረ የመላእክት አለቃ የቅዱስ ሚካኤል በዓል ስለምን ይከበራል? የሚከበርበትም ምክንያት እንዲህ ነው። እስክንድርያ በምትባል ከተማ አክላወጳጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራው ታላቅ ምኵራብ ነበረና በየዓመቱ ሰኔ በባተ በ12ኛው ቀን በዚያ ምኵራብ ሕዝቡ ተሰብስቦ ታላቅ በዓልን ያደርጉ ነበር። በዚህም ምኵራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበር ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይህም 300 ዓመት ያህል ነበር። ተፈጽሞ በ4ኛው ምዕት ውስጥ ነው። አባ እለእስክንድሮስ በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቁንስጥንጥኔዎስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህንን በዓል ማክበር ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህንን ልማዳችንን ግን አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ እንዲህ ብሎም አስተማራቸው። ስህተታቸውንም በመግለጥ እንዲህ እያላቸው ነበር። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱን የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህንን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኵራቡንም እንድንባርከውና በከበረ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እናም ይህንን በዓል እንሰራለን አሉ። የታረዱትም ላሞችና በጎች ለድሆች፣ ለጦም አዳሪዎችም፣ ለችግረኞችም በከበረው መላእክት ስም እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልዳልና ይህንንም ብሎ በዚህ በበጎ ምግባር አስወደዳቸው። እነርሱም ታዘዙለት። ከዚህ በኋላ ያንን ምኵራብ አድሰው በዚህ የከበረ የመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ድረስ ኑሪያ ከዛ በኋላ አፈረሷት። ዳግመኛም በዚህ ዕለት የእግዚአብሔር መልአክ ቅዱስ ሚካኤል በነገዱ ውስጥ በመላክ ሁሉ በብዙ ክብር ላይ ሾመው። ይህም የከበረ የመልአክ አለቃ ቅዱስ ሚካኤል ክብር ይግባውና በጌታችን ፊት ስለ ሰው ልጆችም ሁሉ ስለ ፍጥረትም ሁሉ ይለምናል ይማልዳልም። የከበረ የመላእክት አለቃ ሚካኤል ተአምራቶቹ ብዙዎች ናቸው። ከእነርሱ አንዱ ይህ ነው። እግዚአብሔርን የሚፈራ ሰው ነበረ። እርሱም የከበረ የሚካኤልን በዓሉን መታሰቢያውን በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ የጠላውና ያቃልለው ነበር። ለድሆችም ስለ መራራቱ ይዘባበትበት ነበረ። የሕይወቱ ዘመንም ተፈጽሞ የሚሞትበት ከዚህ ከኃላፊው ዓለም ድካም የሚያርፍበት ጊዜ ሲቃረብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋትንም ትሰጥ ዘንድ ለሚስቱ አዘዛት። ከዚህ በኋላ አረፈና ገንዘውም ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋም ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥም ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለው የዚህን ባለጸጋ ገንዘብ፣ ሀብት፣ ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟልና። ባለጸጋውም በቤቱ በአልጋው ላይ ሳለ ይህንን
ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇም ወስደው የምሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥንም አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። ባህርም ተሸክመው ወደ ባህር ውስጥ ጣሉት። ክብር ይግባውና በጌታችን ፍቃድ ያ ሳጥን ሳይሰጥም ከዛች ሀገር የ20 ቀን ያህል መንገድ ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎች አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደሚከፍት ያስብ ጀመር። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ ብሎ ቃል ገባለት። ዓሣ አጥማጁም እንዳለው አደረገ። ያን ጊዜ ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውን ተቀበለ። ዓሣውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱ ውስጥም መክፈቻን አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን ብሎ አሰበ። በሳጥኑም ቀዳዳ ባስገባው ጊዜ ሳጥኑን ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑ በመልካም አስተዳደግም አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጸጋ ተነስቶ ወደዚያችም ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂው እስከ ነገ የማድርበት ማደሪያ ባንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ ብሎ በበግ አርቢው እንዳልክ ይሁን ብሎ አስገባውና አሳደረው። ባለጸጋውም በዚያ አደረ። እራት በሚቀርብበት ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። ጠባቂውም አዎ ታናሽ ሆኖ ሳለ በባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመታት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልካው ልጅህን ትሰጠኝ ዘንድ ሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትም በሰላም ትመለሳለህ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝኸኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህንን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ሰው ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ፣ አንተ ጎልማሳ የያዝኸው ነገር ምንድን ነው? ወደ እገሌ አገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ባህራንም ደብዳቤውን አሳየኝ አለ። እርሱም ስለፈራ ሰጠው። በዚያችም ጊዜ የከበረ የመላእክት አለቃ ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፍሕት በስትንፋስ ለውጦ እንዲህ ብሎ ጻፈ። ይህንን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይች ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣
በውስጥና በውጭ ያለ ንብረቴን፣ ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴን ሁሉ አውርሼዋለሁና የፈለገውን ሊያደርግ ስልጣን ሰጥቼዋለሁ። እኔን አትጠብቁ፣ እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እንኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሂደህ ይህችን ደብዳቤ ለሹሙ ሰጥ። በጎዳናም እኔ እንዳገኘው አትንገረው፣ እንዳይገድልህም ይህን የሞት ደብዳቤ ለውጬልሃለሁና አለው። ባህራንም እሺ ጌታዬ ያዘዘኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክትም አገኘ። አስተውሎም እርግጠኛ እንደሆነ ካወቀ ከዚህ በኋላ ለባህራን ሰርግን አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊልም የባለጸጋውን ልጅ አጋቡት። 40 ቀንም ያህል ደስታ ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነው የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድር ነው ብሎ ጠየቀ። እርሱም ስሙ ባህራን ለተባለ የአንድን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት፣ እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳሰስ ሰጥተውታል አሉት። እርሱም ይህንን በሰማ ጊዜ ደንግጦ ከፈረሱ ላይ ወድቆ በድንገት ሞተ። ባህራንም በበጎ ሥራዎችን የሚሠራ ሆነ። የተገለጸለትና ከመገደል ያዳነውን የመላእክት አለቃ የከበረ ሚካኤልን በዓሉን የሚያደርግ ሆነ። ሊገድለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህን የከበረ መላእክት የሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንንም ሰራለት። የቅዱስ ሚካኤል ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገው። ከእርሱም ብዙ ድንቆች ታምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ ዕለት የከበረ የመላእክት አለቃ አማላጅነት ከእናቱና ከአባቱ ከልጆቹ ጋር የዘላለም ሕይወትን ወረሰ። የከበረ የመላእክት አለቃ የቅዱስ ሚካኤል ረድኤትና ምልጃው ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ይህንን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱ። የእግዚአብሔር ሰላም ከሁላችንም ጋር ይሁን አሜን።